ሰላም ተመልካቾች እንዴት ናችሁ? እኔ ይሳቅ ነኝ። በዚህ የዩቲዩብ ቻናል ስለ ቢዝነስ፣ ትሬዲንግ እና አክሲዮን ገበያ በሰፊው እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ የኮሜንት ሴክሽን ላይ አስቀምጡልኝ። እኔም በዛው መልኩ መልስ የምሰጥበት ይሆናል። የዛሬው ርዕሳችን how to protect your investment from stock market crash ወይም እንዴት ነው ኢንቨስትመንታችንን ከአክሲዮን ገበያ ውድቀት ልንከላከል የምንችለው የሚሉትን አንዳንድ ነጥቦች እንመለከታለን። በዚህ ስር ያሉ ትላልቅ ጥናቶች ያወጧቸውን እና ትላልቅ በዘርፉ ከፍተኛ ልምድ ያላቸው ኢንዲቪጁዋልስ ያወጧቸውን ስታተሶች በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው ድረስ አብራችሁን ከቆያችሁ እንደማትጸጸቱ እና እንደምታተርፉ የተሻለ እውቀት እንደምታገኙ በተለይም በአክሲዮን ገበያ ውስጥ የመሳተፍ ፓሽን ካላችሁ ጥሩ ኢንፎርሜሽን እንደሚሆናችሁ ሙሉ እምነት አለኝ። እንግዲህ ዛሬ ወደ አዘጋጀሁላችሁ ርዕስ በቀጥታ አልፋለሁ። እንግዲህ ቅድም እንዳልኳችሁ ርዕሳችን እንዴት ነው በአክሲዮን ገበያ ውስጥ ልንሳተፍ ምንችለው፣ በተለይም የአክሲዮን ገበያ ውድቀት በሚያጋጥምበት ጊዜ ምን ማድረግ አለብን፣ ምን ሁኔታዎችስ ነው ኤክስፔክት የሚደረጉት፣ እንዴትስ ነው ኦቨርካም ማድረግ ምንችለው የሚለውን አንዳንድ ጥበብ እንመለከታለን። እንግዲህ የአክሲዮን ገበያ ውድቀት በድንገት የአክሲዮን ዋጋ ማሽቆልቆልን ሊያስከትል ይችላል። ስለሆነም አንድ ኢንቨስተር በመሰረታዊ ደረጃ አክሲዮን መቼ መግዛት እና መሸጥ እንዳለበት በመረዳት ፖርትፎሊዮን በማብዛት እና አማካሪዎችን በማናገር ለአክሲዮን ገበያ ውድቀት መዘጋጀት ይኖርበታል። ሁሌም በአክሲዮን ገበያ ውስጥ ትርፍ የሚገኝበት ከፍተኛ የሆነ ሀብት የሚገኝበት ብቻም ሳይሆን በዛው ልክ ከፍተኛ ውድቀትም ሊያስከትል የሚችል ዘርፍ ስለሆነ ማለት ነው። ስለዚህ ለዛ ነው ሃይ ሪስክ ሃይ ረቨኑ ወይም ኢንካም የሚባለው። በተለይም የአክሲዮን ገበያ ቢዝነስ እና የትሬዲንግ ቢዝነሶች በዛ መልኩ ሊታዩ ይችላሉ። በዛው ልክ ሎ ሪስክ ያላቸውም ዘርፎች እንዳሉ ሆኖ ማለት ነው። እንግዲህ የአክሲዮን ገበያው እንቅስቃሴ በተፈጥሮ የብዙ ነገሮች ውህድ ነው። ማለትም በገበያው ውስጥ በአንድ አቅጣጫ የሚሄዱ ኩነቶች ብቻም ሳይሆኑ ዘርፈ ብዙ የሆኑ ሁኔታዎችም አብረው ሊሄዱ ይችላሉ። በተለይም በአክሲዮን ገበያ ውስጥ የፍትሃዊነት እና ሌሎች ከዚህ ጋር ተዛማች የሆኑ ነገሮችም በስፋት ሊነሱ ይችላሉ። እንግዲህ የአክሲዮን ገበያ ውድቀትን ለማስወገድ ይረዳሉ ተብለው የሚታዩ ወይም የሚጠበቁ ወይም በብዙ በዘርፉ ታላላቅ ሰዎች የሚነሱና የሚጠቀሱ ስትራቴጂዎችና ጥናታዊ ጽሁፎች አሉ። ከእነርሱም ውስጥ ጥቂቶቹን እንመልከት። የመጀመሪያው ለዋጋ ማሽቆልቆል ራስን ማዘጋጀት ነው። እንግዲህ በአክሲዮን ገበያ ውስጥ በተለይም የአክሲዮን ገበያ ውድቀት በሚያጋጥምበት ጊዜ በኢንቨስትመንታችን ላይ ተጽዕኖ እንዳያሳድር ለመከላከል ከሚረዱ ምርጥ ስልቶች ውስጥ የመጀመሪያው አስቀድሞ ሙሉ በሙሉ ዝግጁ መሆን ነው። ይህም የሚያጋጥመውን ከፍተኛ የሆነ ዳሜጅ ለመቀነስ እና ለመቋቋም ይረዳል ተብሎ ይታመናል። በተለይም የሚመጣውን አደገኛ የሆነ አደጋ መከላከል ያስችላል ተብሎ ይታመናል። በተጨማሪም እነዚህ ሁለት እርምጃዎች የአደጋውን ውጤት ሙሉ በሙሉ ለማስወገድ ባያስችሉ የኢንቨስትመንት ፖርትፎሊዮ ዋጋ በከፍተኛ ደረጃ እንዳይቀንስ ሊያደርጉ ይችላል። እንግዲህ የመጀመሪያው ምልክቱን መጠበቅ ነው። እንግዲህ ምልክቱን መጠበቅ ሲባል ምንድነው? የአክሲዮን ገበያ ውድቀት አልፎ አልፎ በአንድ ጀንበር አይከሰትም። ብዙ ጊዜ እየመጣ ያለውን ብልሽት የሚያሳዩ ግልጽ አመላካቾች ቀድመው ሊታዩ ይችላሉ ማለት። ለምሳሌ የአንድ ድርጅት አክሲዮን ሲወድቅ ወይም ሼር በከፍተኛ ሁኔታ ዝቅ ሲል ኦቨርናይት የሚመጣ አይደለም። የድርጅቱ ፋይናንሻል ስቴትመንት፣ ካሽ ፍሎ እና ባላንስ ሺት ኦር ባክ ሂስትሪ ከጊዜ ወደ ጊዜ እያሽቆለቆለ ለምሳሌ የዛሬ 3 ዓመት ከነበረው ዘንድሮ ከነበረው አምና ከነበረው እንደገና በዛ ወይ በከፍተኛ ሁኔታ ዝቅ እያለ የሚመጣ እንጂ ኦቨርናይት በአንድ ዓመት ውስጥ ከላይ ወደታች የሚወርድ አይነት ላይሆን ይችላል። ስለዚህ ያን በትኩረት መመልከት ያስፈልጋል። እንግዲህ ሌሎችም ከዚህ ጋር አያይዘን ልንመለከታቸው የምንችላቸው ነጥቦች አሉ። የጂኦፖለቲካዊ ውጥረቶችን ወይም የበሽታ መከሰት እና ሌሎችንም ተፈጥሯዊና ሰው ሰራሽ አደጋዎችም በአክሲዮን ገበያ ውስጥ አሉታዊና አዎንታዊ ተጽዕኖን ሊያመጣ ይችላል። ለምሳሌ አንድ በግብርና ላይ የሚተዳደር ለምሳሌ ሶማሌ ክልል ላይ በግብርና ዘርፍ የተሰማራ አንድ የሚባል ካምፓኒ ቢኖርና የዛን ድርጅት አክሲዮን ብንገዛ ያ ድርጅት ለምሳሌ አስቸጋሪ ነገር ቢያጋጥመው በተፈጥሮ ከፍተኛ የመሬት መንሸራተት ሊያጋጥመው ይችላል፣ ድርቅ ኦር ሌሎች ሁኔታዎች
መጥተው የአንበጣ መንጋ ባለፈው እንደመጣ አይነት አስቸጋሪ ሁኔታዎች መጥተው ሰብሉን ቢያጠፉበት ያ ድርጅት በከፍተኛ ሁኔታ ኪሳራ ውስጥ ይገባል ማለት። ስለዚህ ያ ከቁጥጥር ውጪ ሊሆን ይችላል። ስለዚህ እነዚህን ለመከላከል አስቀድመን ዳታዎችን ማየት፣ ድርጅቱ ያለበትን ኤሪያ ማየት፣ እንደገና የሚሰራቸውንም የኢንቨስትመንት ዘርፎች ማየት እና ይሄ ዘርፍም ሪስክ መኖሩን ሪስክ ያለው ሊሆን እንደሚችል ማየት ያስፈልጋል። መልካሙን ማየት እንደተጠበቀ ሆነ እንግዲህ ሌላው የኪሳራ ማቆሚያ ኢላማዎችን ማዘጋጀት ነው። ኦፍኮርስ ኪሳራ እንዳልኳችሁ ሊያጋጥመን ይችላል። ስለዚህ እነዚህን ኪሳራዎች በምን መልኩ ነው ልናቆማቸው የምንችለው፣ እንዴትስ ነው ልንቋቋም የምንችለው የሚለውንም አብረን ልንመለከት ይገባል ማለት እንግዲህ ይህ የአክሲዮን ገበያ ውድቀትን ለማስወገድ ከሚረዱ ቀላል ምክሮች ውስጥ አንዱ ነው ሊባል ይችላል። ማለትም የኢንቨስትመንት ውሳኔዎች በእቅዱ መሰረት የማይሄዱ ሲሆኑ ኪሳራዎችን ለመገደብ የሚረዱ ውጤታማ መሳሪያዎች ናቸው ተብለው ይታሰባል ወይም ይገመታል። ለምሳሌ በማንኛውም ጊዜ አንድ ኢንቨስተር አንድን ኩባንያ ወይም አክሲዮን ለመግዛት ሲያስብ የኪሳራ ኢላማዎችን ማዘጋጀት ይኖርበታል። ይህም በገበያ ውስጥ ውድቀት እንዳያጋጥመው ወይም የውድቀት ምክንያት እንዳይሆን በአክሲዮን ዋጋ ላይ ውድቀት እንዳያጋጥመው በሚከሰቱት የተለያዩ የካፒታል ኪሳራዎችን እንዲቋቋም ወይም እንዲከላከል ሊረዳው ሊያግዘው ይችላል ማለት ነው። እንግዲህ በመከላከያ አክሲዮኖች ውስጥ ኢንቨስት ማድረግ የሚባል አንድ ከፍተኛ ትኩረት የሚሰጠው የስትራቴጂ አለ። በተለይም በአክሲዮን ገበያ ኪሳራ ወቅት ወይም ያጋጥማል ተብሎ በሚታሰብበት ጊዜ ይሄ እንግዲህ ባህሪው ከቅድመ መከላከል ጋር ሊመሳሰል የሚችል እና በአክሲዮን ገበያ ውስጥም ብዙ ኢንቨስተሮች የሚጠቀሙበት ነው። በአክሲዮን ገበያ ውስጥ ኢንቨስት ማድረግ ቅድመ መከላከል እንግዲህ አክሲዮን ገበያ ኡዳዊ ወይም የብዙ ነገሮች ስብጥር ነው። በአክሲዮን ገበያ ውስጥ ቦንድ አለ፣ አክሲዮኖች አሉ፣ ሼሮች አሉ፣ ስቴክሆልደርስ አሉ። እነዚህ ኢንቨስትመንት ባንክ፣ ኢንቨስትመንት አድቫይዘሪ እና ሌሎችም ብሮከሮች አሉ፣ ሮቦ አድቫይዘሪዎች አሉ እና ሌሎችም በዚህ ውስጥ ሊሳተፉ የሚችሉ ወይም ይሳተፋሉ ተብለው የሚጠበቁ አካላት አሉ። ስለዚህ እነዚህ ሁሉ በአንድ ላይ ስቴክሆልደርስ ናቸው ማለት ነው በአክሲዮን ገበያ ውስጥ። ስለዚህ የአንድ ድርጅት አክሲዮን በሚወድቅበት ጊዜ የነዚህ ሁሉ ድርሻ አብሮ ሊታይ ይችላል ማለት ነው። እንግዲህ አንድ ኩባንያ ሸቀጦችን በሚያመርትበት ወቅት ሁልጊዜ የሚፈለጉ አገልግሎቶችን ሊሰጥ ይችላል። ነገር ግን በኢኮኖሚ ችግር ወጥነት ባለው መልኩ ትርፍ ላያገኝ ወይም የተለያዩ ሁኔታዎች ሊያጋጥሙት ይችላሉ። ከኢኮኖሚም ውጪ ሌሎች ቅድም እንዳልኳቸው ከሚታሰበው ውጪ የሚመጡ ችግሮችም ሊኖሩ ይችላሉ። እንግዲህ አክሲዮኖች በተለምዶ አስተማማኝ ውርዶች እንደሆኑ ተደርገው ይወሰዳል። ይሄ ግን በከፍተኛ ሁኔታ ስህተት ነው። አክሲዮን ገበያ መሸጥና መግዛት እንደ ቁማር ወይም እንደ ውርድ የሚታይ ሳይሆን እንደ ኢንቨስትመንት የሚታይና ድርጅት መግዛት በራሳቸው ድርጅት ማቋቋም የማይችሉ ኢንዲቪዥዋልስ ወይም ኮርፖሬቶች አክሲዮን እየገዙ የሚሸጡበት ወይም ደግሞ አንዳንዶቹ ገዝተው ይዘው ራሳቸው ጋር ዲቪደንድ የሚያገኙበት እና በካፒታል ጌን ካፒታላቸውን እያሳደጉ ትርፍ የሚያገኙበት ስርዓት ነው እንጂ በዛ መልኩ ሰዎች ምንም አይነት ሂሳብ ሳይሰሩ ዳታ አናሊሲስ ሳያዩ የድርጅት ባክግራውንድ ሳያዩ ኢንፎርሜሽኖችን አኳየር ሳያደርጉ ዝም ብለው የሚገዙበትና የሚሸጡበት እንትና ስለገዛ እኔ መግዛት አለብኝ ብለው ከሰዎች ጋር የሚያደርጓቸው እንቅስቃሴዎች ላይ ዲፔንድ የሚያደርግ እንዳይደለ ልነግራችሁ እወዳለሁ። በእውቀት የሚሰራ ስራ ነው ማለት ነው። እንግዲህ ሌላው ያለን እምነት ሙሉ በሙሉ በገበያው ላይ አለማድረግ ነው። እንግዲህ ቅድም እንዳልኳችሁ ብዙ ሰዎች በገበያው ላይ ያደርጋሉ። ለምሳሌ 100 አክሲዮን የሚገዙ ኢንዲቪዥዋልስ ቢኖሩ 99ኙ ሄደው የአንድን ድርጅት አክሲዮን ቢገዙ ለምሳሌ የኢትዮ ቴሌኮምን አክሲዮን እና ሌላ የአይቲ ካምፓኒን ብንወስድ ለምሳሌ አብዛኛው ሰው ኦልሞስት እንደው 99ኙን ተውት 90 ሰዎች የቴሌን አክሲዮን ቢገዙ ወይም 10 ሰዎች ደግሞ የሆነ የአይቲ ካምፓኒ ሼር ቢገዙ እኛም ወር ሌላም ሰው 10 ሰዎች ጋር ሳይሆን የምንሄደው 90% ጋር ነው። ስለዚህ ያ ደግሞ ሰዎችን ማሱን የመከተልና ሌሎች ሰዎች ላይ ዲፔንድ የመሆን ባህሪን አብሮ የሚያይ ይሆናል ማለት ነው። ይሄ ደግሞ በአክሲዮን ገበያ ውስጥ በከፍተኛ ሁኔታ ተቀባይነት የሌለውና ዳታ ላይ ያልተመሰረተ እንዲሁ ኢሞሽናል ሆነን ከሰዎች ጋር የምናደርጋቸው እንቅስቃሴዎች ናቸው። እነዚህ ውጤታማ እንደማይሆኑ ብዙ ጥናቶች ያመለክታሉ። የአክሲዮን ገበያ ውድቀትን
ለማስወገድ ብቸኛው ምርጥ መንገድ እርግጠኛ ባልሆኑ አክሲዮኖች ላይ የምናደርጋቸውን ግብይት መገደብ ነው። ይሄ እንግዲህ ብዙ የኢንቨስትመንት ዘርፍ ሰዎች የሚመክሯቸው ወይም የሚመክሩት ዘርፍ ነው። በተለይም ደግሞ ጀማሪ የሆኑ ኢንቨስተሮች ወይም ለምሳሌ 9900 ብር ያለው አንድ ኢንቨስተር ወይም አንድ ጀማሪ ኢንቨስተር ያለውን ሀብት በሙሉ በጣም እርግጠኛ የሆነው ድርጅት ላይ ኢንቨስት ቢያደርግ ሞር ይመረጣል። ለምሳሌ የኢትዮጵያ ካፒታል ኦቶሪቲ ወይም ኢሴክስ የምንለው ኢትዮጵያን ሴኩሪቲ ኤክስቼንጅ ማለት ነው። አውቶሪቲው ሳይሆን ኢሴክስ ማለት ነው። ለምሳሌ ኢሴክስ አክሲዮኑን ለህዝብ ቢሸጥ እና ኢትዮ ቴሌኮም በተመሳሳይ መልኩ አክሲዮኑን ለህዝብ ቢሸጥ የኢሴክስን አክሲዮን ከምንገዛ ይልቅ የኢትዮ ቴሌኮምን አክሲዮን ብንገዛ ሞር ሴፍ ነው። ለተወሰነ ጊዜም ለጀማሪ ኢንቨስተሮች ሪከመንድ ሊደረግ ይችላል። ቢኮዝ ኢሴክስ የሚከፍላቸው አክሲዮን ከ5 ከ10 ከ15 ዓመት በኋላ ሊሆን ይችላል ትርፍ የምታገኙበት። እናንተ ደግሞ ጀማሪ ኢንቨስተር ናችሁ፣ ያላችሁ ካፒታልም በጣም ዝቅተኛ ነው። ስለዚህ ያኛው ከረጅም ዓመት በኋላ ሰርቶ ብዙ ነገር እንትን ብሎ የሚያመጣው ገንዘብ ከሚያመጣው ገንዘብ ይልቅ በጣም ሴፍ የሆነው ካምፓኒ ላይ ለረጅም ዓመታት ሴትል ያደረገው ካምፓኒ ላይ ኢንቨስት ብታደርጉ ሞር አዋጭ ነው ተብሎ ይታሰባል። እንግዲህ የአክሲዮን ገበያ ውድቀትን የሚያመጡ የተለያዩ ነጥቦች አሉ፣ ግን ይሄኛው በከፍተኛ ሁኔታ ሊነሳ ይችላል። እንግዲህ አንዳንድ ጊዜ አንዳንድ አዲስ የኢንቨስትመንት ውሳኔዎችን ወይም ስልቶችን ለመጀመር ከመሞከር መራቅና ሁኔታዎችን ከሩቅ መከታተል በጣም ጥሩ አማራጭ ነው። በዚህ መንገድ በስቶክ ገበያ ውድቀት የመጎዳት እድላችን ወደ ዜሮ እንኳን ባይሆን ቢያንስ በከፍተኛ ሁኔታ ሊቀንስ እንደምንችል በከፍተኛ ሁኔታ ይታመናል። ስለዚህ አዲስ የኢንቨስትመንት ውሳኔዎችን ቅድም እንዳልኳቸው አዲስ ወደ ገበያ የሚመጡ ድርጅቶችን እንደ አዲስ የሚመሰረቱ አይፒኦ አድርገው ወደ ገበያ የሚመጡ ድርጅቶችን አክሲዮን ስንገዛ ከፍተኛ ሪስክ ያላቸው በዛው ልክ ከፍተኛ ዲቪደንድ የሚከፍሉም ቢሆን ግን ከፍተኛ ሪስክ እና ኢንቨስትመንታቸውም ሎንግ ተርም ኢንቨስትመንት ሊሆን የሚችልበት እድል ስላለ እሱንም በደንብ ማሰብ ያስፈልጋል። ሪዘርቭ ገንዘብ ያላቸው እና ለረጅም ዓመት መቆየት የሚችሉ ኢንቨስተሮች ችግር የለውም፣ ያው ሃይ ሪስክ መውሰድ ይችላል። ግን ጀማሪ ኢንቨስተሮች እና ያላቸውን ገንዘብ በሙሉ ኢንቨስት አድርገው ትርፍ ለማካበትና ትርፍ ለማግኘት እዛው ለማዟዟር የሚፈልጉ ኢንቨስተሮች ግን ይሄን ባያደርጉ ይመረጣል። ቢያደርጉትም ለከፍተኛ ጭንቀትና ግራ መጋባት ሊዳርጋቸው ይችላል። ቢኮዝ ቢዝነሱ በጣም የሚያስጨንቅ ከፍና ዝቅ ያለበት ስለሆነ ማለት ነው። እንግዲህ የአክሲዮን ገበያዎች በተፈጥሯቸው ቅድም እንዳልኳችሁ የብዙ ነገሮች ውድ ናቸው። ብዙ ነገሮችን በውስጣቸው ይይዛሉ። ስለዚህ ገበያዎቹ ሊያጋጥሙ የሚችሏቸው የተለያዩ ጥሩም አስቸጋሪም ሁኔታዎች አብረው በተነጻጻሪነት ሊታዩ ይችላሉ ማለት ነው። ስለዚህ ኢንቨስተሮች ይህንም አብሮ ማየት ያስፈልጋል። እንግዲህ የአክሲዮን ገበያ ያለውን ጉዳት ያለውን ጥቅም እና በዛ ውስጥ ደግሞ ሊያጋጥሙን የሚችሉ አንዳንድ ነጥቦችን ተመልክተናል። እንግዲህ ከዚህ ጋር ተያያዥነት ያላቸው ሊያጋጥሙ የሚችሉን የተለያዩ ጉዳቶች አሉ። ብዙ ጊዜ የጤና እክል ሊያጋጥም ይችላል። ለከፍተኛ ሁኔታ ጭንቀት ልንጋለጥ እንችላለን። ስለዚህ በዚህ በማርኬት ክራሽ ወይም እንግዲህ አሜሪካን ሀገር ሌሎችም ሀገራት በተለያዩ ጊዜያት የማርኬት ክራሽ ወይም የአክሲዮን የገበያ ውድቀት አጋጥሞ ያውቃል። ስለዚህ ታላላቅ ያጋጠማቸውን ካምፓኒዎች አሉ። ከዛም ደግሞ ኦቨርካም አድርገው የተሳካላቸው ድርጅቶች አሉ። ስለዚህ የአክሲዮን ገበያ ግብይት ውስጥ ገብተን በኋላ ኪሳራ ከሚያጋጥመን ወይም ወደዛ ሁኔታ ውስጥ ከምንገባ ይልቅ ሞር አሁን ያለውን ሁኔታ ተገንዝበን ይሄን ለማሳደግና ለማሻሻል ጥረት ማድረግ ይኖርብናል። በዚህ ሁኔታ ውስጥም ደግሞ በከፍተኛ ሁኔታ ማደግ ይኖርብናል ማለት ነው። እንግዲህ የአክሲዮን ገበያ ክራሽ ሊያጋጥም የሚችል መሆኑን በዚህ መልኩ ተመልክተናል። ስለዚህ በዚህ መልኩ ራሳችሁን እንድታዘጋጁ ለዚህም ደግሞ ሬዲ እንድትሆኑ ያላችሁን ኢንቨስትመንት በሙሉ ዳይቨርሲፋይ የማድረግ በጣም ሴፍ የሆኑ ኢንቨስትመንቶች ላይ ኢንቨስት የማድረግ በጣም በትንሽ ገንዘብ ኢንቨስት አድርጋችሁ እሱን እያሳደጋችሁ የመሄድ እና ሌሎች ከዚህ ጋር በተለይ ጀማሪ ካምፓኒዎች ላይ በጣም ትኩረት አድርጋችሁ እንድትሰሩ የድርጅቶችን ፋይናንሻል ስቴትመንት እና ፋይናንሻል ዳታዎች እንድታዩ ኢንቨስትመንት አድቫይዘሮችን እንድታማክሩ ድርጅቶቹ የሚከፍሏቸውን የትርፍ መጠን በዝርዝር እንድታዩ ቤዚክ የሆኑ ኢንፎርሜሽኖችን በተለይ ስለ አክሲዮን ገበያ መሰረታዊ የሆኑ ኢንፎርሜሽኖችን እንድታቁና ሰርች አድርጋችሁ እንድታቁ የተለያዩ ዳታዎችን፣ ኢንፎርሜሽኖችን፣ ቲቪዎችን፣ መጋዘኖችን እና ሌሎች ከዚህ ጋር ተያይዘው የሚወጡ ኢንፎርሜሽኖችንም በቅርበት መከታተል እንድትችሉ እና እጅግ በጣም እርግጠኛ ሆናችሁ ኢንቨስት ማድረግ እንድትችሉ ስሜታችሁ ከፍና ዝቅ እንዳይልና በተረጋጋ ሁኔታ
መስራት እንድትችሉ ሪዘርቭ ገንዘብ እንዲኖራችሁ በተለይም በአክሲዮን ገበያ ውስጥ ስትሳተፉ ለኑሮ የሚረዳችሁን ገንዘብ ከያዛችሁ በኋላ ሪዘርቭ ገንዘብ ወይ ባንክ ወር የሆነ ቦታ ላይ የምታስቀምጡት አይነት ገንዘብ ካላችሁ ብቻ ኢንቨስት እንድታረጉ ከፍተኛ ጫና እንዳይፈጠርባችሁ ይረዳችኋል። ለዛሬው እነዚህ ነጥቦች ተመለከትን። ጥሩ ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። በሚቀጥለው ስራ እስክንገናኝ ድረስ በሰላም ቆዩልኝ። ቪዲዮውን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በተለይም ስለ ቢዝነስ፣ አክሲዮን ገበያ፣ ትሬዲንግ እና ከቢዝነስ ጋር የተያያዙ ስራዎችን የማየት የመስማት እና በዛ መልኩ አንዳንድ ነገሮችን የማወቅ ፍላጎትና ጉጉት ካላችሁ ቤተሰብ በመሆን አብራችሁን እንድትሆኑ እጋብዛችኋለሁ። በድጋሚ እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ቻው ቻው።